አንድ አመት ከሱ ጋር ከቆየ በጣም ያወቅሽ ግንኙነት እንዳላቸው እንዴት እንዳወቅኩ ታውቂያለሽ? እኔ አላውቅም ነበረ። በጣም ተቀየረችብኝ። እኔ ማለት ነው ስትቀየርብኝ ማለት ነው። አዎ ተቀየረችብኝ በጣም የሌለውን ተቀየረች ማለት እንደ ድሮ ስልክ አታነሳም ወይስ አንድ ኢጃዛ ቤት ናችሁ? ኢጃዛ አልወርድም እኔ ኢጃዛ ራሱ ወርጃ አላውቅም። እኔ የመዳም ቤት ነው የምሰራው። አዎ ኮንትራት ነኝ እኔ። ማሚስ ኮንትራት ናት? እሷም ኮንትራት ናት። አዎ እሷም ኮንትራት። ስለዚህ በስልክ ብቻ ነው ያንቺና የማሚ ጓደኝነት? ያው በስልክ ብቻ ነው። በጣም ወዳታለሁ ብታይ፣ በጣም ነው ወዳት። አልደብቃት። ወደድሽን ትደርሽበታለሽ። አልተጠየቅሽም። ተወጃታለሽ፣ ተቀያታለሽ ብዬ ስጠይቅሽ ነው በጣም ወዳታለሁ በትዩ። ጥያቄው አንቺና ማሜ በስልክ ብቻ ነው ግንኙነታችሁ ሲባል ከሆነ አዎ፣ ካልሆነ አይ ነው አጭር መልስ። እሺ አንቺና እሷን ያስተዋወቃችሁ ማን ነው? አንቺና ማሜን በፌስቡክ ነው የተዋወቅ ነው። እሷንም የተዋወቅ ነው እንደዚህ ብር የሚልክ ሰው ምናምን ብዬ እኔ ነኝ ሴፍ አርጊያት ማለት ነው። ማሜ ማሜ ስል የመዝሙር ትለቃለች። በዛ ምክንያት ላይክ አረኳትና አወራን፣ አብረን አወራን ብዙ ጊዜ። በቃ አንቺና ማሜ በፌስቡክ ተዋወቃችሁ። አንቺ ቀድመሽ የምታውቂው ፍቅረኛሽን ስንታየው ነው ወይንስ ሴት ጓደኛሽን ማሜን ነው? አንቺ ቀድመሽ የምታውቂው ማሜን ነው የማውቀው ቀድሜ። ኦኬ በጣም ጥሩ። እሷም የራሷን አስተዋውቃኛለች ካልሽ እሷ ቦይፍሬንድ እያላት እንዴት ያንቺን ቦይፍሬንድ ቀማች? ምን አውቃለሁ አላት። እኔ ራሱን ማቃላ የሱ የራሱ ጓደኛ ራሱ አለ። የሱ ይሄው የስንታየው ጓደኛ ነው ተገኘ። ኢትስ ኦኬ የተሻለ አገኘች፣ ስንታየውን አገኘች። ያንን ፈንግላ ማነው ስሙ? ይሷ ያኛው የሱ ስም የዚሁ የስንታየው ጓደኛ ነው። እንትና ዘነበ ይባላል። ስለዚህ ከዘነበ ስንታየው ተሽሎ ተገኘ። ዘነበን ፈንግላ ስንታየውን ያዘች። ግን አሁን አንቺ ያወቅሽበትን አጋጣሚ ንገሪኝ። ሁለታቸው ተለወጠችብኝ ብለሽ ነው ያቆምሽው። እንዴት አወቅሽ? ስንታየው ፍቅረኛሽና ሴት ጓደኛሽ ማሜ ግንኙነት መጀመራቸውን እንዴት አወቅሽ ስልሽ ተለወጠችብኝ ብለሽ ነው። ተለወጠች ብሎክ አረገችኝ፣ ከስልኳ ላይ ብሎክ አረገችኝና ከሌላ ልጅ ጋር ነው የምታወራው። እቺ ልጅ የተዋወቁት ፓስፖርት ቦታ ነው። እቺ በፌስቡክ የመጣችብኝ ልጅ ናት የነገረችኝ። እንደዚህ የሷ ጓደኛ ነበረ እኔን ነው የሚፈልገው ብላ ለሷ ነገረች። እሷ ደግሞ በፌስቡክ አግኝታኝ ሁሉንም ነገር አስረዳችኝ። በዛ ላይ ነው ያወቅኩት። ከዛ ትንሽ ማናት ያስረዳችሽ? ማን ነው ስሟ? እንትና ትባላለች። ኢትዮጵያ ገብታለች። ወርቅነሽ። እሺ ወርቅነሽ እንዴት አውቃ ነው ማሜና ስንታየው እየባለጉ እንደሆነ አንቺ ላይ እየማገጡ እንደሆነ በምን አውቃ ነው መታ ለአንቺ ፌስቡክ ላይ ጽፋ ቁጥርሽን ወስዳ እምትነግርሽ? ማን ነገራት? ማሜ ራሷ ናት የነገረቻት። እቺ ንግስቴ የኔ ጓደኛ ናት፣ ግን ልጁ እሷን አይፈልግም እኔን ነው የሚፈልገው ብላ ነው የነገረቻት። ፎቶ ወርቅነሽ ደግሞ አንቺን አፈላልጋ መጣ ነገረች። በጣም ጥሩ ሰው ናት ግን ወርቅነሽ። አዎ ህይወቴን ለማዳን መጣችብኝ። እውነት መጣችብኝ። ፎቶ ላከችባት። የኔንም ፎቶ ላከችበት ለወርቅነሽ ማለት ነው። ፎቶ ላከችባት። ከዛም ተመልሳ የኔንም ፎቶ ላከችባት። እኔ ደግሞ ከማሜ ጋር ማወራውን ቦይሶች ለሷ ላከችላት። ማሜ ብዬ እኔ ያኔ ከሱ ጋር መሆኗን አላቅማ። እኔ ጓደኛዬ ናት ብዬ ነው ማወራው። ከዛ እቺ ማሜዋ ብሎክ አረገችኝ። ከዛ ያንቺን ፎቶ አርጌ አለችኝ እቺ ልጅቱ ማለት ነው። እስኪ ጉድሽን ታያለሽ ዛሬ የሱንና ያንቺን ፎቶ ኢሞ ላይ አድርጊ ጉድሽ ይወጣል ዛሬ አለችኝ። እሺ ብዬ እኔ ኢሞ ላይ ፕሮፋይል ሳረግ መጣቻ፣ ዋትስአፕ ላይ መጣችብኝ። ወርቅነሽ ናት ያለችሽ አይደል? ወርቅነሽ ናት። አዎ እሷ ናት ያለችኝ። ከዛ ሳረግ እኔ የገረመኝ ማሜ አንቺ አስተዋውቀሻት ስንታየውን ፍቅረኛዬን ብለሽ አስተዋውቀሻት አንቺ ኢሞ ላይ ያንቺና የስንታየውን ፎቶ ስታደርጊ መጣ ምንድን ነው የምትልሽ? ማለት ኦልሬዲ ታውቃለች ያንቺ ፍቅረኛ እንደ የኔ ነው። ልቀቂልኝ፣ ውረጂልኝ፣ ከባሌ ራስ ላይ ውረጂ። ብርሽን ነው የምትፈልጊው አይደለ? ብርሽን አፍንጫሽ ላይ ነው የምወረውርልሽ። እግዚአብሔሩ አንቺ ላይ አድሮ ነው ለኔ የሰጠው ነው ያለችኝ። ያንቺ ባል አይደለም ሊሆንም አይችልም አለች። ኦኬ ብሩን ስጭኝ አልኳት። እንኳን ብሩን ልትሰጠኝ እንኳን ከኔ ጋር እንትን የምትል ይቅርና ደቂቃ በደቂቃ ፎቶ እሱም የሷን እየቀየረ እሷም የሱን እየቀየረች በቃ ያኔ ለኔም ትንሽዬ ራሱ ምንም አልተሰማቸውም። በቃ እንደዛ ነው በቃ አቡዬ። እሺ እሱ ምን አለ? እሱን ስጠይቂው ምንድነው መልሱ? በቃ መልስም ሊሰጠኝ አልቻለም። ከስልኮቹ ላይ ብሎክ አረገኝ ካላስ። ስለዚህ በይፋ እንደማይፈልግሽ እያሳወቀ ነው ማለት ነው እንጂ በአፉ አንቺን አልፈልግም ማሜን መርጫለሁ አላለሽም።
ብሏል። አዎ ብሏል። በቃ አሁን ከዘመዱ ራሱ ካስታረቀን በኋላ ራሱ በቃ አንቺን ድጋሜም ልጎዳሽ ነው አለኝ። ከመስከረም በኋላ ራሱ እዛ ኢትዮጵያ ከሄድኩ ራሱ ሰውየው ብሩ ያለበት ሰውዬ ራሱ ለምን እንደዚህ ታረጋታለህ? የሷን ባይ ይበጅሃል ወይ? ይሄን ብር እናውቃለን የሷ መሆኗን እንዴት እንደዚህ ታረጋለህ ብሎ ስለው ጊዜ በቃ እሺ ብሎ ተመልሶ ማለት ነው ሀቢባ ተመልሶ ፕሮፋይልን የኔን ፎቶ ሁሉ መልሶ ነበረ። ከዛ ደግሞ በመሃል ስልካቸው ተቋርጦ ነበረ። ከዛ አንድ ቀን ማታ መጣና ሰላም አለኝ። ሰላም አልኩት። ጠፍቶባችሁ ነበረ ስልካችሁ ምናምን ብዬ ስለው ጊዜ ከዛ እሺ ያው ጠፍቷል ምናምን አለና ተኝቼ ስነሳ በሰላም ነበረ ተነጋግረን የተለያየ ነው። ጠዋት ስነሳ የሷን ፕሮፋይል ሁሉም ላይ ገርግዷል፣ እኔን አጥፍቶ ማለት ነው። እስማም ብዬ ደንግጬ ማለት ነው። በቃ ይኸውና ቴቱሙት እኔ እጠይቅልሻለሁ። ምን እኔ ልጠይቅልሽ? ሼር አድርጊለት። እኔ ልጠይቅ። ወይኔ ጠይቅ። እንደው እኔ እንትን እንዳለው ይሄን በእንትን ላይ ነው ስቲቆ ከፈታኝ ነው እንጂ ቲክቶክ ግን እንዳለው አውቃለሁኝ፣ ግን በማስም እንዳለ አላውቅም። ሀቡዬ ቁጥሩን ልስጥሽ። እኔ መቤት ተቸገሪልኝ። አንቺ ወደ ዋትስአፕ ሼር አድርጊለት። ሲነካው ሊንኩን ይገባል። ብሎክ አድርጎኝ አድርጎሻል። ምን መሰለሽ አሁን እኔ ሼር ባረግለት እኔን ደግሞ ቢጀነጅነኝስ? እኔ ባለትዳር ነኝ። የኔ መቤት አንቺ እንደዚህ ያለሽ ሰው ነሽ እንዴ? አንቺ እኮ ይኸው አንቺ መቶ ዓለሙ በጠቅላላ በአንቺ ያመነ ነው። እኔ አቅሻለሁ። ለምን እንደዚህ ታምኛለሽ? አታምኝም ሳይሆን አልፈልግም። ያልሆነ ነገር ልኮብኝ በኋላ ትዳሬ ማጣት አልፈልግም። ማን እሱም እንደዛም እንደው በና አይኔ ስሞትልሽ እኔ በቃ ምንም ነገር አልፈልግም። እኔ እኮ አሁን አፈርስ ሆንልሽ። እኔ 275,000 ብርሽ ነው የምትፈልጊው ወይስ ሰውየው ላስታርቅሽ? ሰውዬ እናቴ የሞተች ራሱ ከጉርጋድ ብትነሳ አጠገቡ መድረስም አልፈልግም። ቢመቸው አርዶኝ አጋድሞኝ ገሎኝ ሄዷል። በቃኝ፣ ምንም አልፈልግም። እሷም ራሱ እዚህ ነው ያለችው። ትጠየቅልኝ እዚህ ጋር ቀርባ ምን እንደበደልኳት። ማነው ቲክቶክ ስሟ? ማሜ ተክለወልድ ነው የሚለው። ማሜ ተክለወልድ። እሺ ጻፊዋ ኮሜንት ላይ ቲክቶክ። እሺ የኔ መቤት እንጠራታለን፣ እንጠይቃታለን። ለምንድን ነው ነውር ነው የሰው ባል መንጠቅ? እኔ ምንም ማለላት ግን አንቺ ምን ብለሽ ነው ማለት አንቺ ሳትኖሪ እንድታጫውትልሽ ነው ባልሽም ያስተዋውቅ አይደለም? ማርዬ እሷ ታስተዋውቀኛለች አይደለ? ጓደኛዋን እኔም ጓደኛዬ ናት ብዬ ነው እኮ። ወይኔ ተሰደው እግዚአብሔር ለሷን ያረጋላት። ጓደኛዬ ፍቅረኛዋን ስላስተዋወቀችኝ እኔ ማስተዋወቃት ምን አገባኝ? ይኸውልሽ አንዳንድ ሀሜተኛ ሰው አውቆ ቀድሞ ያማልሻል፣ አንቺንም ሊያሳማሽ። ሰምተሽ ጸጥ ይጠብቃል፣ የእሱን ሰጥቶ ያንቺን ይጠብቃል። አንዳንድ ሰው የራሱን ሚስጥር ያወራልሻል አውቆ ያንቺን ሚስጥር ለማወጣጣት። ሰምተሽ ጸጥ ገባሽ? አውቆ ነው። አንዳንድ ሰው እግዚአብሔር ያድርግላት። ያስተዋወቀችሽ አንቺ እንድታስተዋውቂያት ነው። አንቺ ጅሊት ደግሞ ወስደሽ አስተዋወቅሻት፣ ይኸው ተበላሽ። ብርስ ለምን ትልኪያለሽ? ለምን ለወንድ ብር ትልኪያለሽ? ይኸውልሽ አቡ ይኸውልሽ እንደዚህ ነው ያለኝ። በዛን ሰዓት 1 አመት ስናወራ ልጁ ማለት ነው በጣም እውነትም ብሬን አይወስድም ነበረ። እሷ በመሀላችን ባትገባ እንዲህ ይለኛል። እኔ ቀድሜ ከሄድኩ እሱ ያታልለኛል ይሆናል። እሱ እኔን ከመረጠ ለምን ወደ እሷ ይሄዳል? እሱ ብሬን ነው የፈለገው። በቃ ብሬን ነው የወሰደው። በቃ ለብሯ ነው እኮ ያበደው ይመስለኛል። ቦታ አገኘን እኮ አለኝ። ቦታ አለ እኮ እንደዚህ ድንጋይ ነገር ራሱ ጥዬ ነበር ያኔ ወደ ስደት የመጣው። ኢትዮጵያ ላይ የሚኖር ቢሆን ኖሮ እኔ ሲጀመር ብር አልክበትም ነበር። እንደኔ ስደተኛ ነው እውነተኛ ሰው መስሎኝ ነው እንጂ ማለት ነው። ከዛ አጎቴ ይገዛል እኮ እስከ ስንት ይገኛል ብዬ ስለው ጊዜ እስከ 250,000 እስከ 275,000 ምናምን ይገኛል ስለኝ እሺ ልካለው አልኩት። እሺ እህቴን ለንደን ነው ያለችው እህቴ ማለት ነው 100,000 ብር አበድሪ መስትዬ አልኳት። እህቴ ማለት ነው እሺ አለች። ምን ያደርግልሻል አለችኝ። ወንድ ልታስበይ ነው እንዴ አለችኝ። እንደዚህ ነው ያለችኝ። መስትዬ እንደዛ አይደለም ቦታ አግኝቼ ነው ልገዛ ነው አልኳት። እሺ ብላ 100,000 ብር አንስታ ያቃል እሱ ራሱ ላከችልኝ እህቴ ማለት ነው። ከዚህ ደግሞ ጨማምሬበት ማለት ነው ያለውን ማለት ነው እየራበኝ ሀብዬ እዚህ ቤት ደልቶኝ አይደለም የምኖረው ይሁን እየተቸገርኩ ማለት ነው። አንስቼ ያችን ቦታ እንግዛ እውነት መስሎኝ ነው እኮ ሀብዬ ተሸወርኩ እኮ ሀቡ ተሸውጄ ነው። አዎ እውነት መስሎኝ ነው። እሺ አቦትዬው መስሎኝ ነው። የእሱን ቁጥር እሰጥሻለሁ። እስኪ ተፈለግሽ አድርጊኝ፣ ቅበሪኝ፣ ሞቻለሁ። ትንሽ ብር ቢሆን ይቅርሻለሁ። በቃ ችግር የለም። አሁን ቁጥርሽን ወስዳለሁ። የእሱንም ቁጥር ትልኪልኛለሽ። አይ መከራዬ፣ እንደው ምን ይሻለኛል? መቼ ነው የሚያልቀው ይሄ ጉዳይ? የኔ መቤት እኔን ያይ በደላላ
ዛሬ ቀኑን ሙሉ በደላላ ብር የተበሉ ስደርቅ ውዬ፣ አሁን ደግሞ አንቺ ደግሞ በባል እኔን ያየ ይሄን ሪከርደን የሚሰማ ሰው እኔን ያየ ይቀጣ። ሴቶች እህቶች ነገም ይመጡልሻል እንዳንቺ እህቶች ያፈርስሁላችሁ። እቺኑም ባይና 275 ሺህ ነው አይደለ? ከዛ በላይ 1 ሚሊዮን 2 ሚሊዮን የተበሉ አሉ። አይቀጡም መቼም እህቶች ያፈርስሁላችሁ። እሺ ቆይ አሁን እኔ ለምን ስልሽ ያልፍልኛል ብዬ፣ ሴት ልጅ የሚያልፍላት በባል ብቻ ነው ያለው ማለት ባል ነው የሚያሳልፍልሽ። አይደገመኝም፣ ሁለተኛ አይለምደኝም። ሁለተኛ እኔን ያየ ይቀጣ። ባታገቢስ ምን ትሆኛለሽ? ባታገቢ አለማግባት እኔ እኮ ምንም አልሆንም። በራሱ ሰዓት ባለ ምንድን ነው የምትጨነቁ? ከፌስቡክ ላይ ፈልጋችሁ ብር ሰጥታችሁት የሚመጣ ባል ጥንቅር ለምን አይልም? ቆይ ለመዳረቅ ነው ለመቃጠል ነው የምትቸኩሉት? ለምኑ ነው እንደዚህ የሚያስቸኩላችሁ? ተሳስቼ መላቅም እኔ እኮ ተሳስቼ ይመጣል። ፈጣሪ የጻፈው ቀን በ45ም በ25ም በ35ም በተጻፈ ቀን ይመጣል። በቃ አንቺ ስለተጨነቅሽ ስላልተጨነቅሽ አይደለም፣ ብርሽን ስለሰጠሽ ስላልሰጠሽ አይደለም። በተጻፈ ቀን አንቺ ታገቢያለሽ ተብሎ በተጻፈበት ቀን ይመጣል ባልየው። ስህተት ነው የሰራ ነው። ስህተት ነው መስሎን ነው። ወይኔ መሰለን። አሁን አትንገብገቢ፣ አትቃጠይ። እንደዚህ በቃ ተረጋጊ። በሽታ ላይ ትወጪያለሽ። እሺ ትቻለሁ። በቃ አንቺ ጋር ከደረሰ ተስፋ አለኝ። ዛሬ ተኝቼ ያድራለሁ። በቃ እንደውም እኔ